የሰኔ 15ቱን የነሰዓረና አሳምነው ጽጌን ግድያ እኔ አልፈጸምኩትም ሲሉ ጠቅላይ ሚኒስትሩ ተናገሩ። ጠቅላይ ሚኒስትሩ ከአማራ ሚዲያ ጋር ባደረጉት ቆይታ በርካታ ጉዳዮችን አንስተዋል። ይህንን በዝርዝር እንመለከታለን። አብራችሁን ቆዩ። ጤና ይስጥልን። የሸገር ቲዩብ ነው። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር ጉዳዮቹ እናልፋለን። ሰኔ 15ቱ ክስተት የተቃጣውን የመፈንቅለ መንግስት ሙከራ መንግስት በሰከነ መንገድ ባይቆጣጠር ኖሮ ችግኝ መትከል መርሃ ግብር ላይ ቀናቸውን ካሳለፉ በኋላ ነበር ለህልፈት የተዳረጉት ጀነራል ሰዓረ መኮንን ከፍተኛ ኪሳራ ያደርስ እንደነበር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በርካታ መረጃዎች በእጃችን አሉ። መያዝ ከሚገባን ከደረሰን ጥቆማ በጣም ውስኑን ያዝ ነው። ጠቅላይ ሚኒስትር አብይ አህመድ የሰኔ 15ቱን የፖለቲከኞችና የወታደራዊ አመራሮችን ግድያ እኔ አልፈጸምኩትም ሲሉ ተናገሩ። እንደዚህ ያለው ከእውነት የተፋታ ጥፋት ብቻ ነው የሚያመጣውና ያ ክስተት መጥፎ ክስተት ነው ብዬ ነው ማየው። ቀደም ብሎ የኦህዴድ አባል የነበሩት ታዬ ደንደአና ሚልኬሳ ሚደጋ የሰኔ 15ቱ ግድያ በጠቅላይ ሚኒስትር አብይ አህመድ አቀነባባሪነት እንደተፈጸመ ማጋለጣቸው ይታወቃል። ዛሬ ደግሞ ጠቅላይ ሚኒስትሩ ከዓመታት በኋላ በአማራ ሚዲያ ወጥተው የሰኔ 15ቱን ግድያ እኔ አልፈጸምኩም ሲሉ ተናግሯል። በተለይም የፋኖና የህዋትን ጥምረት ተከትሎ ከፍተኛ ፍርሃት ውስጥ የገቡ ጠቅላይ ሚኒስትሩ ከጦርነቱ አስቀድሞ በርካታ ጉዳዮችን በየሚዲያው ይወጡ መናገራቸውን ቀጥለዋል። የሰኔ 15 ክስተት የኢትዮጵያን የፖለቲካ አባል አበላሽቶታል። ቀድሞ የነበረ ነው፣ ያን አስቀጥሏል። ከንግግር ከውይይት ይልቅ በመሳሪያ በጉልበት ግለሰቦችን በማፈን በመግደል ስልጣን ማረጋገጥ መጎናጸፍ ለመሞከር ያለው ልምምድ የሚያስቀር መሆን ሲገባው የሚያስቀጥል መሆኑ በሶስተኛ ደረጃ በጠባሳነት አየዋለሁ ብለዋል። ክስተቱ ይበልጥ የሚያሳዝነው አሁንም ቆም ብላ ማየት የሚገባን ገዳይም ሟሸም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካ ዲስኮርስ የታየበት ነው ብሏል። ይህ በኢትዮጵያ ታሪክ ውስጥ እስካሁን ያለንበት ውጥንቅጥ ታሪክን እንዳለ አስቀምጦ ከመልካሙም ከስህተቱ መማር ሲገባም ታሪክን እየመረጥክ ታሪክን እያንሻፈፍክ ታሪክን በፈለግከው መንገድ አድርጎ የማቆየቱ ጉዳይ አሁን ላለንበት አጠቃላይ ውጥንቅጥ ዋናው መሰረት የዚያ ትርክት ስብራት ጉዳይ ነው ሲሉ ተሰምቷል። ጠቅላይ ሚኒስትሩም አሁን እዚህ እንደ ዋዛ በብሔርተኝነት ስሜት በአውራጃዊነት ስሜት ታሪኩን አንሻፋን ብንጽፍ ብንናገረ ነገ ልጆቻችን ዋጋ ሊከፍሉበት የሚችሉት ጉዳይ እንደሆነ ማሰብ አለመቻል ደግሞ ያሳዝነኛል። ይሄ ጉዳይ እንዳለ ታሪኩን አስቀምጠ ከተቀመጠው ታሪክ ተነሳም በሚኖረው ትንተና የፈለከው ነገር ወደ ቀኝ ወደ ግራ ወስደ መማር ትችላለም። ታሪኩን ማዛባት ግን ማፍትሄ አይደለም። ዛሬ ብቻ ሳይሆን ነገም ዋጋ ያስከፍላል። እኛ በሕይወት እያለን የምናውቀውን ጉዳይ በተንሻፈፋም የታሪክ አረዳር ተረርተን የምናስቀምጥ ከሆነ እኛ በማንኖርበት ሰዓት የሚኖሩት ትውልድ ደግሞ እንዴት አድርገው እንደሚወስዱት አሁን ባለው የኢትዮጵያ ታሪክ መመልከት ትችላለህ። አሁን ያለው የኢትዮጵያ ታሪክ የዚህ የተንሻፈፋም የፖለቲካ ኢንትሪግ ውጤት ነው። አብዛኛው ታሪክን እንዳለ በትክክለኛው መንገድ ማስቀመጥ ሳይሆን አዛብተን በማስቀመጣችን ምክንያት የሚፈጠር ችግር ነው ሲሉም የተለያዩ ዝባዝንኬዎችን በቃለ ምልልሳቸው አንስተዋል። የሰኔ 15 ጉዳይ ሌላው የፖለቲካ ሴራ ተንታኞች መጠቀሚያም ሆኗል ሲሉ ታታምተዋል። ታስታውስ ከሆነም ዕለቱ ቅዳሜ ነበር፣ ዊኬንድ ነበር፣ ማምሻሌ ነበር ይሄ ጉዳይ ተፈጠረው እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ ነው መረጃውን የሰማሁት። እናም ለሚዲያ መነገር አለበት የሚል ሀሳብ መጥቶም የሚዲያ አካላት ይጠሩ ብለን ፋናም፣ ኢቢሲ፣ አሚኮ ተጠርተው ነበረ። መግለጫም የሰጠውበትን ቦታ እስከዛሬ አስታውሰዋለሁ እኔ። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነም ምሽትም ስለነበረ ስንጠራቸው በዛ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚህ 4 ኪሎ ነው መስሪያ ቤቱም፣ መኪናም ላያስፈልገው ይችላል።
እዚሁ ስለሆነ ለከጠሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶም የተወሰነ ደቂቃ ጠበቀን። እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሐሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፈል ስለሚችል ለአሚኮ ይሰጥ ተብሎ እኔ ቤት ነው ለአሚኮ የሰጠውት። በኋላ ግን ባህር ዳር ላይ ሆኖ መግለጫ የሰጠው ወደሚል የሴራ ትንተና ተቀይሯል። እንደዚህ ያለው ከእውነት የተፋታ ዛሬም ለነገም የማይበጅ ውስጥ እያወቀ የሚሸነገል የሚዋሽ ነገር ጥፋት ብቻ ነው የሚያመጣውና ያ ክስተት ከመነሻው የሚሳካ ነው። ከመነሻው አንድ ግብ የሚያሟላ ነው ባትለም እንደ ጥቁር ጠባሳ የሚወሰድ መጥፎ ክስተት ነው ብዬ ነው የማየው ሲሉ ተናግሯል። በእሳቸው ትዕዛዝ እንደተነገሩ የሚነገርላቸውን ጀነራል ሰዓረንም በተመለከተ አስተያየታቸው ሲቀጥሉ ጠቅላይ ሚኒስትሩም ጀነራል ሰዓረን ብትወዝ ሰዓረ አጋጣሚ ሆኖ ቀደም ብሎ ሃይስኩል ቦርዲንግ ስኩል በጋራ ነው የተማርነው። አንድ ትምህርት ቤት ነበረን። ትምህርት ቤቱ ደግሞ ቦርዲንግ ስለነበር ቀን ማታም የመገናኘት ዕድል ነበረን። ረዘም ያለ ጊዜ ትውቃለን። በኢትዮ ኤርትራ ጦርነትም ከዚያም በኋላ ባሉ አጋጣሚዎች አልፎ አልፎ የመገናኘት የመነጋገር ልምዶች ነበሩን። ቅርብ ነበረን። ለውጡ ሊመጣ ጥቂት ጊዜ ሲቀረው የለውጡ ዋዜማ ገደባም በተደጋጋሚ እንገናኝ ነበር። በተለይ ግን በተለየ መንገድ እንዲታወስ ከማስታወስበት አንዱ ነገር ታስታውስ እንደነበር የጠቅላይ ኢታማዦር ሹሙንና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከቅዱ ጀምሮ የተሳተፈበት ብቸኛው ሰው ሰዓረ ነው ማለት ይቻላል። ብዙ ሰው ጉዳዩን አያውቁም። ሰዓረ በቅዱም በሂደቱም ተሳትፎ ነበረው። በዛ ደረጃ ለቼንጅ ኤጀንት የሚታመን ሰው ነበር ማለት ነው። ሌሎችንም ብታነሳቸውም ለመግለጫ በዛ ደረጃ ይታያሉ። በቅርበት ከኔ ጋር የሰሩት እነዚህ ቢሆንም በዛ ጊዜ ያጣናቸው ሰዎች ለለውጥ ኤጀንት በመሆን ማገልገል የሚችሉ ቢቆዩ ብዙ የሚያበረክቱ ሰዎች ናቸው ሲሉም ተሰምተዋል ጠቅላይ ሚኒስትሩም። የሰኔ 15 ግድያ በተለይም ትግራይ ላይ ጦርነት ለመክፈት ጠቅላይ ሚኒስትሩ የአማራና የትግራይ ተወላጆችን የጨፈጨፉበት በተለይም የአማራ ክልልን ለመስበር እንዳሳመነው ጽጌና አምባቸው መኮንን ያሉ ጉምቱ ፖለቲከኞችን የገደሉበት እንደነበረ የኦሮሞ ብልጽግና አባል የነበሩት ታዬ ደንደአና ሚልኬሳ ሚደጋም ከዚህ ቀደም ማጋለጣቸው አይዘነጋም። ከበርካታ ዓመታት ጉዳይ በኋላ ይህንን ለማስተባበል ጠቅላይ ሚኒስትሩ ለምን አሁን መጡ የሚለው ጉዳይን በተለይም በአማራና በትግራይ ኃይሎች መካከል የተፈጠረውን ግንኙነት ለመበጣስና ስልጣናቸውን ለመከላከል የአማራ ኃይሎችና የትግራይ ኃይሎች እርስ በርስ እንዲጋጩ ለማድረግና እርሳቸው ስልጣናቸውን ለማጽናት በሚል የዘየዱት መላ እንደሆነ እየተነገረ ነው። ከአማራና ከትግራይ ኃይሎችና ፖለቲከኞች ግን ህልውናችን የሚረጋገጠው በአብይ አህመድ መቃብር ላይ ነው እያሉ በተደጋጋሚ መግለጫዎችን እየሰጡ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ የትግራይና የአማራ ኃይሎችን ጥምረት ፍራቻም እየተርበተበቱ በአማራ ሚዲያ በሰጡት ቃለ ምልልስ ላይ በርካቶች አስተያየታቸውን እየሰጡ ይገኛሉ። ሐሜት፣ ፍርሃት፣ ውሸት ሶስቱም በአንድ ግለሰብ ላይ በአንድ ጊዜ እየተፈራረቁ የታዩ ነገሮች ሰውየው እንዴት ነው የተንቦቆቦቀው? ሐሜት እግር አውጥታ ተኳኩላ በቴሌቪዥን መስኮት ዛሬ አየናት። ውሸት ካባ ደርቦ ከረባትና ሱፍ አጥልቆ ለአንድ ሰዓት ያህል እንደ ቢምቢ ጆሮአችን ላይ ደነሳም። ፍርሃት ከነግሳንግሱ እየተንጉባለለ አመሻም። አብይ አህመድ ስለ ትላንት ውሸቱ ለማስረዳት ሌላ ቁልል ውሸት ትቶ ለነገ ደግሞ ሌላ የውሸት ቀጠሮ ሰጥቶ ይሄዳል። ሁለመናው በውሸት በማደናገር በማጭበርበርና በስሁት ማንነት የተሞላ ግለሰብ። የሚዋሽ ሰው ሌላውን በሙሉ አይን ማየት አይችልም። የአብይ አህመድን ቃለ መጠይቅን ካስተዋላችሁም ቃለ መጠይቅ አድራጊውን በሙሉ አይን ማየት ይሳነዋል። ውሸታም ሰው እንዲሁ ነው። በውስጡ የነገሰው ውሸትና ፌክ ማንነት በራስ የመተማመን ስሜቱን ገፉ አይኑን በሙሉ ገልጦ ለማየት እንዳይችል ያደርገዋል። ዛሬ ደግሞ ሐሜት ሸክፈው ነው የመጣው። ፋኖች ወልቃይትና ራያን ውሰዱ ብለውናል፣ የከለከላችሁን እናንተ ናችሁ ብለው ህዋቶች ይወቅሱናል ይላል አብይ አህመድ። አይኑን አጥብቦ ነው የሚናገረው። ውሸት እያወራ እንደሆነ አይኖቹ መደበቅ አልቻሉም።
አንድ የሀገር መሪ በዚህ ደረጃ ሐሜተኛ ሲሆን እጅግ ያሳፍራል፣ ይቀፋል። እውነት ብለውት እንኳን ቢሆን በቴሌቪዥን ቀርቦ መናገር ተገቢ አይደለም። የቡና ላይ ወሬ እንጂ የሚመስለው አንድ መሪ ነኝ የሚል ግለሰብ የሚሰጠው ማብራሪያ ነው ብሎ ለመቀበል ፍጹም የሚከብድ ነው። ሰውየው ሐሜት ነፍሱ ናት። ባለስልጣናቱን እርስ በርስ ጣውንታሞች አድርጎ ያንበረከካቸው ሐሜትን እንደ ዋነኛ መሳሪያ እየተጠቀመ መሆኑን ግልጽ ጉዳይ ነው። ይሄኛው ደግሞ ልዩ ነው። የክፍለ ዘመኑ ሐሜት ተብሎ ሊጠቀስ ይገባዋል። በነገራችን ላይ የትኛው ፋኖ ነው ይሄን ቃል ለህዋት የገባው? አብይ አህመድ ፋኖ አንድ መሆን ስላልቻለም የተበታተነ ኃይል ስለሆነ ነው ለመደራደር ያልቻልነው ሲል ነበር። በአብይ አህመድ ጭንቅላት ውስጥ የተበታተነው ፋኖ ከመቼውም አንድ ሆኖ ነው ለህዋት ያንን ቃል የገባው። 3 ክላሽ ይዞ ሽፍታ የሆነ ሰበሰበ ምናምን እያለ ሲያራከስ እንዳልነበረ ዛሬ ፋኖን እንደ ተቋም አድርጎ የራያንና የወልቃይትን ጉዳይ የሚወስን ኃይል መሆኑን በገደምዳሜው ለመግለጽ የሞከረው የትላንቱ ረሱት ወይንስ የገባበት ጥልቅ የፍርሃት ሸለቆ የሚናገረውን እንዳይቆጣጠር አድርጉት? ትልቁ ጥያቄ ግን ለምን ለአማራ ሚዲያ ቃለ መጠይቅ ለመስጠት ፈለገ? ለምንስ አሁን የሚለው ነው። ዩናይትድ ስቴትስና እስራኤል በኢራን የኃይል መሠረተ ልማቶች ላይ እስካሁን ከተፈጸሙት 2 እጅግ የከፋ የተባለለትን የአየር ድብደባ ለማካሄድ እቅድ ማውጣታቸውን ሲቢኤስ ኒውስ ዘገባ። ጥቃቱ በዚህ ሳምንት መጨረሻ ሊፈጸም እንደሚችልም በርካታ ምንጮች ጠቁመዋል። የአየር ድብደባው በአሜሪካና በዓለም አቀፍ ኢኮኖሚ ገበያ ላይ ሊያሳድር የሚችለውን ተጽዕኖ በመስጋት ሰኞ የፋይናንስ ገበያዎች ክፍት ከመሆናቸው በፊት ዘመቻውን ለማጠናቀቅ ውይይቶች መደረጋቸው ተገልጿል። ሆኖም የዘመቻው ማብቂያ ጊዜ ገና በግልጽ አልጸደቀም። የአሜሪካ ምንጮች እንዳረጋገጡት ለእስራኤል ማሳወቂያ የተሰጠ ሲሆን ከዩናይትድ ስቴትስ ጋር በቅንጅት እየሰሩ ይገኛሉ። ነገር ግን ፕሬዚዳንት ዶናልድ ትራምፕ ለጥቃቱ የመጨረሻውን የትዕዛዝ ማረጋገጫ ገና አልሰጡም። የጥቃቱ ዕቅድ አርብ ዕለት በካምፕ ዴቪድ በተካሄደው የፕሬዚዳንት ትራምፕ የካቢኔ ስብሰባ ላይ ውይይት የተደረገበት ሲሆን አንዳንድ የዋይት ሃውስ የፖለቲካ አማካሪዎች ሐሳቡን አጥብቀው ቢቃወሙም ትራምፕ በስብሰባው ላይ ለጋዜጠኞቹ በጣም በኃይል እንመታቸዋለን፣ በአንድ ወቅት ከዚህ በላይ መቋቋም አንችልም ማለት ይጀምራሉ ሲሉ ተደምጠዋል። የኃይል ማመንጫዎችንና የነዳጅ ማጣሪያዎችን ጨምሮ መሰረተ ልማቶች ዋነኛ ኢላማ ሊሆኑ እንደሚችሉ የተጠቀሙ ሲሆን በመላው ቴህራን መብራት ስለማቋረጥ በከፍተኛ ደረጃ ውይይት የተደረገ ቢሆንም እስካሁን የተላለፈ የመጨረሻ ውሳኔ የለም። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ለሲቢኤስ ኒውስ በሰጡት መግለጫ ፕሬዚዳንት ትራምፕ በካቢኔ ስብሰባቸው ላይ እንዳሉት አሜሪካም እንደምታሸንፍና በሳቸው የስልጣን ዘመንም ኢራን የኒውክሌር ጦር መሳሪያ እንደማይኖራት አረጋግጧል። የፔንታጎን ዋና ቃል አቀባይ ሾን ፓርሌን በበኩላቸው ፕሬዝዳንቱ የመጨረሻ ውሳኔ እስኪሰጡ ድረስ ፔንታጎን ስለ ኢላማዎቹ አስተያየት እንደማይሰጥ ገልጸው የጦርነት መምሪያው በማንኛውም ሰዓት የፕሬዝዳንቱ ትዕዛዝ ለመፈጸም ሙሉ ዝግጁነት ላይ መሆኑን አስታውቋል። በሌላ በኩል አንድ የእስራኤል ባለስልጣን ለእስራኤል በኢራን ላይ በሚደረግ ወታደራዊ እርምጃ እንድትቀላቀል ጥያቄ እንዳልቀረበላትና ሙሉ ወታደራዊ ዘመቻ ስለመጀመሩ መረጃ እንደሌላ ተናግሯል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዚህ ሳምንት መጀመሪያ ከፕሬዝዳንት ትራምፕ ጋር በተገናኙበት ወቅት የአቅርቦት መስመሮች ላይ ያተኮሩትን ጨምሮ 3 የጦርነት አማራጮችን ማቅረባቸው ይታወቃል። ኔታንያሁ ከአሜሪካው የመከላከያ ጸሐፊ ሄክሴት ጋርም ተወያይተዋል። ፕሬዝዳንት ትራምፕ ባለፈው ሳምንት በሆርሙዝ የባህር ሰርጥ በሚጓዙ መርከቦች ላይ ለሚሰነዘር እያንዳንዱ ጥቃት የኢራንን የኃይል ማመንጫ ወይንም ድልድይ አጋያለሁ ሲሉም በትሩዝ ሶሻል ገጻቸው መጻፋቸው አይዘነጋም። የቀድሞው የአሜሪካ ወታደራዊ ባለስልጣን እንዳብራሩት የኃይል መሰረተ ልማቶችን መምታት የኢራን ጦር አገልግሎት የመስጠትና ሀገሪቱን የማስተዳደር አቅሙን ክፉኛ ያሽመደምደዋል ተብሏል።